منلخم أخي سكم زرداب كذا دخمتي نباخي يزسكا عدي ولاديتي تسفانا هيوتي نسخ زي بلوس አይሰምርም ጉዞዬ ንስሐ ዘይበሎስ አይሰምርም ጉዞዬ። ሰላም ሰላም የፍሬ ሕይወት ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። ነቀዝ ድጃጅ እንዴት ይሰራል የሚለውን መጥቻለሁ ማለት ነው። እዚህ ጋር ባህራት ማለት ነው ምን አድርጋለሁ መሰላችሁ? ጨው አድርጋለሁኝ እንዲሁንም ማለት ነው ቁንዶ በርበሬ አድርጋለሁኝ። በርበሬ ደግሞ ማለት የማያቃጥል ማለት ነው ፓብሪካ አድርጋለሁኝ ማለት ነው። ዶሮውንም እንደምታዩት ማለት ነው ልክ እንደ አጣቴን የሚያህል ጣት እጄን የሚያህል አድርጌን ምን አድርጋለሁኝ ይኸው እንደዚህ ነው አድርጌ ቆራርጫለሁኝ ማለት ነው። አብረን እንስራ እንዲሁንም ማለት ነው አስተያየት ኮሜንትን አስቀምጡልኝ። ያው ያላስተካከልኩት ነገር ካለ ለማስተካከል ኮሜንትን ጻፉልኝ። የኔ ውዶች ቤተሰብ ያልሆናችሁ ቤተሰብ ሆኑ፣ ቤተሰብ የሆናችሁ ደግሞ አመሰግናለሁ። ከልብ አመሰግናለሁ። ውድድድ አድርጋቸዋለሁኝ ማለት ነው። እዚህ ጋር እንደዚህ አድርጌ ገልበጥ አድርገዋለሁኝ ማለት ነው። ገልበጥ አድርጌ አብረን እንሰራለን ማለት ነው። እውነት በጣም ነው የሚጣፍጠው ምግቡ ማለት ነው። በተለይ ደግሞ ማለት ነው ልጆች ላላችሁ ወይንም አንዳንድ ነገር ድፍሬዝርና አስቀምጣችሁ በተመቻችሁን ቀን ራበኝ ሲሉ አውጥታችሁ መስራት ትችላላችሁ ማለት ነው። እንደዚህ ነው ያደረኩትኝ፣ እየገለበጥኩትኝ ነው ማለት ነው። እንቁላልም አድርጌበታለሁኝ እያያችሁ ነው። እዚህ ጋር ደግሞ እያማሰልኩትኝ ነው ማለት ነው። እንዲሁን ምን አለኝ መሰላችሁ መዘሬላ ማለት ነው። መዘሬላ አለኝ ማለት ነው። የሆነ ስም አለው ምን እንደሚሆን ስም ረሳሁትኝ እንጂ ስም አለው ማለት ነው። አጠገቤ ላይ ሁለት አለ ይታያቸዋል። እዚህ ጋር አድርጌዋለሁኝ ማለት ነው። በዚህን አድርጌ ነው የሚያድበለብለው ማለት ነው። ይሄን ማለት ነው በዚህ ነው የሚጠቀመው። እንዲሁን ይሄን ከሌላችሁ ግን በዲቆት መጠቀምም ትችላላችሁ። ይቅርታ እዚህ ጋር ማለት ነው እንትን የለብኝም ማለት ነው። ቀፋዛ ወይም ደግሞ ጓንቲ የለኝም ማለት ነው ቤት ውስጥ ስለሌለ ለዚህ አድርጌ እሰራለሁኝ ማለት ነው። እንደዚህ ነው እያደረኩትኝ ወደ ሳህንን አድርገዋለሁኝ ማለት ነው። ምክንያቱም በአንድ እጄን ካሜራ ይዤ በአንድ እጄን ደግሞ ቪዲዮን ለመቅረጽ አይመችም በእርግጥ ማለት ነው። ይሁን እንጂ እስከ ቻናላችን የሚያድግ ድረስ ግን እንደ ነገሩን አድርገን እንሰራለን ማለት ነው። እንደዚህ ነው እያደረኩትኝ እሰራዋለሁኝ ማለት ነው። ግን ማለት ነው እዚህ አጋጣሚ እንደዚህ አይነት እንትን ማለት ነው መዘሬላ ነው ይሄ ማለት ነው። እሱን ከሌላችሁ ግን በምን አድርጋችሁ መስራት ትችላላችሁ መሰላችሁ? በፈርነ ዲቆት ወይም ደግሞ በዳቦ የተፈጨ ዳቦ አድርጋችሁ መስራትን ትችላላችሁ ማለት ነው። ሰርቼ እዚህ ጋር አድርጌዋለሁኝ ሁሉን ሰርቼ ማለት ነው። ቪዲዮውን አቋርጬ ሰርቼ እዚህ ጋር አድርጌዋለሁኝ። ይሁን እንጂ ምን አድርገዋለሁ ፊስታል ውስጥ እከተዋለሁ ሳህኑን ማለት ነው። የት ልታድርጊ ነው ፍሬ ብላችሁን አሁን ግርም ሊላችሁ ይችላል ማለት ነው። የት እንደሚያድርገው ወይንም ወዴት እንደሚወስደው ግን አሁን ታያላችሁ ማለት ነው። እንደዚህ አድርጌ ከድኛዋለሁኝ ማለት ነው። ወደ ድፍሬዝን አድርጋለሁኝ ማለት ነው። ድፍሬዝን እከተዋለሁኝ ማለት ነው። ድፍሬዝን እከተዋለሁኝ ይታያችኋል። ይሄ ድፍሬዙ ነገር እንዳለ ቆቶቱን ይታያል አይደለ? ይታያል ችግር የለውም እንግዲህ ማለት ነው። እንደዚህ አድርጌያለሁኝ ይኸው እዚህ ጋር ማለት ነው። ይሄ ደግሞ ማለት ነው ከምን ሲሆን ነው አውጥቼው ማለት ነው እንትን ስለሆነ ነው ያወጣሁት ማለት ነው። ምን ተልጭን ሲይዝልኝ አውጥቼ ወደ እቃ ፕላስቲክ እቃ ሳድርገው ነው ማለት ነው። ወደ ፕላስቲክን እቃ ሲያድርጎ ነው ማለት ነው። አሁንም እየቀደንኩ ነው። ቆይ ይታያችኋል። ድምጽ ስለሌለው ነው በሪከርድ የሚያስገባ ያለው ማለት ነው። ድምጽ ነበረ በዛን ሰዓት ማለት ነው። ድምጽ ስለነበረው ነው እንደዚህ ነው አድርገን እንሰራለን አብረን ማለት ነው። አሁንም ከተዋለኝ ማለት ነው። ከትቼ እንሰራለን አብረን ማለት ነው።
እንዲሁም ማለት ነው ቪዲዮውን እስከ መጨረሻ ድረስ ብታዩልኝ ደስ ይለኛል። እንዲሁም ሸር ብታድርጉልኝ ብታባራታቱኝ ደግሞ ደስ ይለኛል ማለት ነው። እዚህ ጋር ደግሞ ምን አድርጋለሁኝ መሰላችሁ? ድንች ለካጣቴን የሚያህልን አድርጋለሁኝ፣ ቆራርጫለሁኝ ማለት ነው። ጨው አለኝ፣ ፋብሪካ አለኝ፣ ቁንዶ በርበሬ አለኝ ማለት ነው። እናንተ የፈለጋችሁን ማድረግ ትችላላችሁ። ከፈለጋችሁ ቁንዶ በርበሬ ማድረግ ትችላላችሁ፣ ከፈለጋችሁ በርበሬ ማድረግ ትችላላችሁ። እኔ ግን እንደዚህ አድርጌ ነው የምሰራው ማለት ነው። ይሄ አሁን ድንቼን እጠብሳለሁኝ፣ እንደዚህ አድርጌ አማስላለሁኝ ማለት ነው። እዚህ ጋር ደግሞ ደርሆ የሰራ ነው። ይሁን እንደዚህ መስሎልናል፣ ተልጭ ሆነዋል ማለት ነው። በረዶ ሆነውልኛል ማለት ነው። እዚህ ጋር ደግሞ ዘይት አድርጋለሁኝ ማለት ነው። በስመ አብ ወልድ በመንፈስ ቅዱስ አሐዱ አምላክ። ዘይቱን በስመ አብ ብላችሁን እንስሩ ማለት ነው። በጣም ያስፈራል ማለት ነው። በነገራችን ላይ ማለት ነው አንድ ቀን ሴትዮ ወይንን የአሰሪዬን እናት በጣም አስደንግጣኛለች ማለት ነው። እኔ በስመ አብ ብዬ ነበረ። በዚህ አጋጣሚ ምን እየሰራው ነበረ መሰላችሁ? ማንቱ እየሰራው ነበረና ከዛ የማንቱን ውሃ ሲደፋ ሲል መጣችና አንቺ በስመ አብ በይ በስመ አብ ካላለችም እኮ እዚህ ቀሳላ እዚህ መቅስላ ውስጥ እኮ ሰይጣን አለ ብላኝ ማለት ነው። ማርያምን እንዴት እንደዛቅኩትኝ ማለት ነው፣ እንዴት እንደደነገጥኩኝ ማለት ነው። እኔ በስመ አብ ብያለሁኝ ግን ስላልሰማችኝ ነው ማለት ነው። እና እዚህ ጋር ደግሞ እዩት ድንቼ አሁን ማለት ነው ቆንጆ ሆኖልኛል። በነገራችን ላይ ከሽም ምን ይላል መሰላችሁ? በጣም ቆንጆ ድንች ነው ማለት ነው። አሁን እንዴት አባቴን አድርጌ እንደሚያወጣው ታዩኛላችሁ ማለት ነው። በዚህ ላወጣ ብዬ አልተመቸኝም፣ ይቅርታ አልተመቸኝም ማለት ነው። በዚህ ላወጣ ብዬ ነበር አልተመቸኝም። ነገር ግን በምን አድርጌ አወጣለሁ? በማንኪያን አድርጌ አወጣለሁኝ ማለት ነው። እዚህ ካለ በማንኪያን አድርጌ ሁሉን አወጣዋለሁኝ ድንቹን ማለት ነው። ድንቹ የባህራቱን ወይንም የፋብሪካ እንዲሆንም ማለት ነው። የቁንዶ በርበሬን ቅመም ሁሉ እሱ ጋር አለ ማለት ነው። እዚህን አድርገን እናወጣለን። አብረን እንደግ። በተለይ ደግሞ የመዳም ቅመሞች ማለት ነው አብረን እንደግ፣ አብረን እንበርታ፣ አይዞን እንበርታ ውዶቼ። መልካምነት ደግሞ አይከፈልበትም። እርስ በርሳችን እንዛየር ማለት ወዳለሁ። እኔ እንኳ አንቺ ንዛየርተ ያለሽ ሰው አትዘይርም ልትሉኝ ትችላላችሁ። እኔ ዘይራችሁንም እዘይራለሁኝ፣ ግን ቢዘይራችሁንም በተለይ አትመጡኝም ማለት ነው። እውነት ምን እንደሆነ አላውቅም። ፍሬ ህይወት ድሮ ነው እንጂ ፍሬ ህይወት አሁን ብዙም የሚዘይራት ሰው የለም ማለት ነው። እዚህ ጋር ደግሞ ዶሮዬን አስገባለሁኝ ማለት ነው። ይሄ ዶሮ ነው የሰራሁትኝ ዶሮ እዚህ ጋር እያስገባሁትኝ ማለት ነው። ድንሽን ጠብሻለሁኝ፣ ድንች ጠብሻለሁኝ። አሁን ደግሞ ዶሮውን ጠብሳለሁኝ ማለት ነው። ግን በተለያየ አይነት መስራት ትችላላችሁ እንዳልኳችሁ ማለት ነው። በፈርኔዲቆትን መስራት ትችላላችሁ፣ እንዲሁም ማለት ነው በደረቀ ዳቦ ፈጭታችሁን መስራትም ትችላላችሁ ማለት ነው። እሱ የራሳችሁን ፍላጎት ነው ማለት ነው። እዚህ ጋር እያማሰልኩት ነው እንዳይቃጠልብኝ ማለት ነው። እዚህ ጋር ደግሞ ምን አለኝ መሰላችሁ? አቮካዶ አለኝ ማለት ነው። ልፈጨው ብዬ ነበረ፣ ግን ለችን ብዬ ነው የምፈጨው ብዬ ትንሽ ስለሆነ እዚህ ጋር አድርጋለሁኝ ማለት ነው። አንድ አቮካዶውን አድርጋለሁኝ። ከዛ ደግሞ እንደምታዩት ደግሞ ርጎ እያደረኩት ነው ማለት ነው። ግን ነጭ ሽንኩርት የሚወዱት ከሆነ ግን ነጭ ሽንኩርት አንድ አቮካዶ ሁለት አንድ ዘባዲ 3 እንዲሁንም ኪዝባራትን አድርጋችሁ መፍጨት አለባቸው ማለት ነው። እኔ ግን ብዙ ልጅታ ስለማትወድ ማለት ነው ነጭ ሽንኩርት ብዙም አይደለችም። እንደዚህ አድርጌ እሰራላታለሁ። ሱስ የድንች ወይንም የስጋውንን መባያ ማለት ነው። እንደዚህ አድርጌ ትናለ እዩት፣ ሲያምር ማለት ነው። ከለሩ ሲያምር ግን እሳትን ግን እንደ ድንችን የጠበሳችሁትን ዘይት ትንሽ እሳቱን ቀነስ ማለት አለባቸው ማለት ነው። ከድፍሬዝን ስለሚወጣ ውስጡን በውጭን መስሎ በውስጡን ያልበሰለ እንዳይሆንባችሁ ምን ታድርጋላችሁ መሰላችሁ? እሳቱን ቀነስ አድርጋችሁን እንስሩ ማለት ወዳለኝ ውዶቼ፣ ወዳቸዋለሁኝ፣ አከብራቸዋለሁኝ ማለት ነው። ወደድድ ነው የሚያድርጋችሁ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። እኛንም ከስደት እግዚአብሔር አምላክ ይበቃችኋል ብሎ ወደ ሀገራችንን መሬትን ያብቃለን፣ ንስሐ ሞትን ያብቃን ማለት ነው። እዚህ ጋር አሁን ላወጣው ነው ማለት ነው። አያችሁት? ለዚህ ይመስለልኛል እያወጣሁትኝ ነው ማለት ነው። እያወጣሁትኝ ነው።
እያወጣሁትኝ ቀስ ብዬ ማለት ነው። ግን ዘይት እንዳይፈናጠርባቸው ወደ እጃቸው እንዳትቃጠሉ እየተጠነቀቃችሁ ስሩ ማለት ነው። እዚህ ጋር ደግሞ ዘይቱን እየሳኩትኝ ነው ማለት ነው። ዘይቱን እየሳኩትኝ ነው። እዚህ ጋር ደግሞ ወደ ሳህን አድርጌያለሁኝ ማለት ነው። አቮካዶ እዚህ ጋር አለኝ። እንዲሁም ማለት ይሄ ደግሞ ምን መሰላችሁ ትንሽዬ በርበሬና